ጊቭ ሚ ማለት ሁሌ ስጠኝ ማለት ብቻ እንዳልሆነ ኑ ላሳያችሁ። ኑ ተከተሉ። ለምሳሌ ቀለል አድርገን ነው እስቲ እቀፈኝ በሉኝ እስኪ ወይም እቀፊኝ እቀፈኝ እቀፊኝ። ጊቭ ሚ አለ ከዛ a hug መጨመር give me a hug እቀፈኝ ወይም ደግሞ እቀፊ ማለት ነው። give me a hug give me a hug give me a hug honey። እሺ እሱ ካልበቃ ደግሞ ቀጥለን አያ ጨብጠኝ በሉኝ እስኪ ጨብጠኝ። give me አለ of course give me a hand shake መጨባበጥ hand shake ይባላል። give me a hand shake ካላችሁ ደግሞ ምንም ነገር ስጠኝ እያላችሁ አይደለም just ጨብጠኝ እያላችሁ ነው ማለት ነው። give me a handshake oh give me a handshake alright እሷን ካያችሁ ደግሞ እቺን በሉልኛ ሳሚኝ ወይም ደግሞ ሳሜ ማለት ብፈልጉ ምንድን ነው የምትሉት? good job okay give me a kiss give me a kiss give me a kiss give me a kiss alright ከዛ በኋላ ደግሞ ግጨኝ ማለት ብፈልጉስ ናግጭ እቺኛውን ቆይ ረጋ ብላችሁ ማሰብ ትጠይቃለች። ግጨኝ give me a fist እሺ ጀመርኩላችሁ bump ነው give me a fist bump ግጨኝ ማለት ነው ናግጭ fist bump አሁንም ቀጥለናል። ቆይ ግን ከዛ በፊት እንግሊዘኛ በ900 ብር ብቻ እንዳስተምራችሁ የፈለጋችሁ ጀማሪዎች I repeat ጀማሪዎች ብቻ ከሆናችሁ ኦንላይን ኮርስ ለ5 ቀን በ900 ብር ብቻ አየር ላይ አውርዬላችኋለሁ። ከናንተ የሚጠበቀው ሊንክ ባዮ ላይ ያለ እሷን ነክታችሁ ሁሉም ነገር እዛ ላይ መጨረስ ትችላላችሁ። ሶ ይሄን ካልኩ ቴክ 5 እንዴት ነው የምትሉት? ቴክ 5 እኔ ልጀምርላችሁ። give me ኦኬ ታዲያ ካወቃችኋት ኮሜንት ላይ ነው